ምቹ ቦታ እውነተኛ ወጥመድህ ሊሆን ይችላል። እዚያ ውስጥ ተቀምጠህ ዓለምን ከሩቅ ስትመለከት ደህና እንደሆንክ ይሰማሃል። ግን ይህ ሰላም ውሸት ነው፣ የውሸት ደህንነት ነው። እየበላህ እየጠጣህ እየተኛ ያለህ ይመስላል። ግን በእውነት ግን የሕልምህን፣ የጉልበትህን፣ የጊዜህን ዋጋ እየከፈልክ ነው። የምትፈልገውን ሕይወት ለመፍጠር ዛሬ የማትከፍለው ዋጋ ነገ እጥፍ ሆኖ በጸጸት ተሞልቶ ይመጣል። ባህል የማይመች ነገርን ከመምረጥ ከቀላል ያ እውነተኛው የውድቀትህ መጀመሪያ ነው። ይህን አድምጥ፣ ይህንን አስታውስ። ዛሬ አንድ የማይመች ነገር አድርግ። በጣም ትንሽ ቢሆንም እንኳ አንድ ተጨማሪ ድግግሞሽ ሥራ። ቀዝቃዛ ውሃ ተጠቀም። ለረጅም ጊዜ ስታዘገየው የነበረውን አስቸጋሪ ጥሪ ደውል። ያንን አሰልቺ የሚመስል ግን ጠቃሚ መጽሐፍ አንብብ። ዝም ብለህ ተቀመጥና በጸጥታ ሐሳብህን ተጋፈጥ። ትንሽ ሕመም፣ ትልቅ እድገት። ይህን በየቀኑ አድርግ። ራስህን በትንሹ ግፋ፣ ድንበርህን በትንሹ አስፋ። በየቀኑ የምትገነባው ይህች ትንሽ ጥንካሬ ጌቦራይ ያደርግሃል። ምቾትህን ስትሰብር እውነተኛ ማንነትህን፣ እውነተኛ ጥንካሬህን ታገኛለህ። ምቾት የቅንጦት አይደለም፣ እድገትን የሚገታ እንቅፋት ነው። ስለዚህ ዛሬ አንድ የማይመች ነገር አድርግ። ጥንካሬህ የሚጀምረው እዚያ ነው። ለበለጠ ጥንካሬ ተከታተለን።